ወደ ጅቡቲ የሚከድበት ሰዓትና ወደዚህ የሚመጣበት ሰዓት እኩል ነው የሚፈጀው ሰዓት ይለያያል ስንት ምን ያህል ሰዓት ይለያያል ለምሳሌ ጅቡቲ ስቴድ ከዚህ 2 ቀን ይፈጅባል 2 ቀን ይፈጃል ስትመጣስ ስትመለስ ከ3 ቀን ይፈጃል እስከ 3 ቀን ይፈጃል አንድ ነገር አንድ ጓደኛዬ ያየሰማው ነው የነገረኝን ማለት ነው ከባድ መኪና ሹፌር ነው ሰውየው ማለት ነው እና እንግዲህ መኪና ስትደርብ በዚህ በኩል ነው የምትደርበው አይደለ በጊዜ ሲደረብ በዚህ ነው የሚደረበው እና በዚህ በኩል ብሎ ሄደ ምን አይነት እብድ ነው ይላል ሹፌሩ ይሄው ተመልከት ለከረዳቱ ጋር አየው በቃ ፈጃቸው ያለ ይሄዳል ያንተ ነው ማለት ነው እዛ ሄዶ በቃ ተጋሽ ተግንትን ብሎ ምናምን ነገር ደረሱበት ሲደርሱ ሲያው የነሱ ተጎታች ነው አቆርጦ ማሳው ግዴ ሚስትሮ ጫማ መስፋት ጫማ ከጫማ ውስጥ እሾክ እሺ ባዶ እሾክ መውጣት እሺ ሌላ ሙጀሌ ነዛስ ከሰጋ ሙጀሌ በዚሁ በድምጽ ነው ወይስ ሌላም ነገር በድምጽም ከተሰራበት ገና ነው ቅድም ገጣሚ ስትል ሰምቻ በርና መስኮት ነው በርና መስኮት ነው ገጣሚነት ስለዚህ የሚፍለቀለቀው ፓስቲ ሲጠበስ ነው ማለት So what's your name? በእንግሊዘኛ አታውቁም አላውቅም እንግሊዘኛ Do you think Chris Brown is because he holds is it yes? ንጋቱ Yes? Yes? Oh nice. He's good. Yeah? Running, counting to 04. When I wake up, I was dreaming. Is it true? I cannot catch the line, but I coming. When I wake up, I'm doing a dream. That time, I will see many times, you know. No, it's not true. True, no. True. Oh, okay. So, in English, can he express his self? አላውቅም እንጂ እንግሊዘኛ Again? Can he express himself in English? አላውቅም እንግሊዘኛ አላውቅም አባት ደስ ይላል ልጅ ወለደለት ዘርዬ ግን ቀልደ መጨረሻ ምን ሊሆን ነው አለ ያው ወደፊት ታዋቂ ሆናለው ባለማቀፍ ትልቅ መድረክ ላይ ሁላ ስራዬን ሰራ ተወዳጅ ሆናለው በጣም አይ መወደድና ጋርንስ ይቶ እንዴት ምናምን ነገር አልኩ አሁን እስቲ በጣም ተወዳጅ ነው ያልከው ሁለት ሰው ጥራልኝ እስቲ አለ እሺ አሁን ከቅርቡ አዲሱ ጠቅላይ ሚኒስትራችን በጣም ተወዳጅ ሆነዋል ከዛ በፊት ደግሞ ቴዲ አፍሮ በጣም ተወዳጅ ነው እኔ ትልቅ ደረጃ ስደርስ እንደነሱ በቃ በጣም ህዝብ ልብ ውስጥ መግባት ፈልጋለሁ ሲል አይ ዘርዬ ከነሱ በላይ እኮ በጣም ይወደድ አለ እንጂ ከቴዲ በላይ አለ ምን እንትን ትለኛለህ አለ ማን ነው ሲል ኑሮ ነው እንደኑሮ ተወደደ ነገር ይዘል እኔ አክቲቪስት ለምን እንደሆንኩ እናንተ አልገባችሁም ለምን እንደሆንኩ ይኸውላችሁ ሰው በፍጹም አያጣራም እንኳን ምናችሁ ባለቤቱ የነገረችኝ ልንገርሽ ፍጹም ሞተ ብዬ ለሷ አሳየዋት ማታ ቤት ሲገባ ፎቶውን አሳየችው ወይ ሞተ እንዴ ነው ያለው እንኳን ራሱ አላየው ትናንትና ምንድን ያልኩት መግለጫ ሰጥቻለሁ እንኳን ካሁን በኋላ አትባሉ ተው ይቅርባችሁ ስለው ሰው አይደል እንዴ ተባክ ወስውሳን ያለኝ ማለት አክቲቪስት ማለት አክቲቭ የሆነ ሰው ማለት ነው እንጂ የሚያጋጭ ሰው ማለት አይደለም አንደኛ ሁለተኛ ደግሞ ለዚህ ንግግርሽ ግን ስምሽን አጠፋዋለሁ በስትክክል አላከበርሽኝም ላሞተት መስጠት ስታቆም ምን ሆነች ይባላል አረጠች አረጠች አንቺ ቀጥ አይ ማቆደዛ አላቆም ላም ወተት መስጠት ስታቆም ምን ሆነች ይባላል ለጠፈች
አዎ በትክክል Y si se pone de espalda porque quiere botón. Y si se fue a la madera porque un clavo y un martillo እግዚአብሔርና አላህ አንድ ሆኖ ነብይና አሉኝ ዓለም በደንብ ስትዞር አሳየኝ ዓለም ክብ ሆና ራሱ በሳይንስ እንደዚህ አይነት ሙቪ ሆነ ቀረጻ ላይ እውነት ለመናገር ዓለም ስትዞር በደንብ አሳየኝ ዓለም ላይ ያለው ህዝብ በሙሉ ሞቶ አሳየኝ አሁን የገረመኝ ሁኔሞች ያለው እነሱ ሞቷል ከዛ አላህ እና እግዚአብሔር የሚባለው አንድ ናቸውና ደምሳሽ ተነሳለኝ ነብይ አድርጌ ሾም ያለው ሲለኝ አልፈልግም አልኩት እኔ ምን የምፈልገው በወቅቱ መንግስት ነበር ስለዚህ አልፈልግም ስለው እኔ አድርጌ ያለው ብሎ ያ የሞተውን ሰው በሙሉ በመሐላቸው ሰንጥቄ ሳልፍ ሁሉም እየተፋቀቀ ሲነሳየው እናም በዚህ ዓለም ከነብዩ መሐመድ በኋላ ምንም ነብይ እንዳልመጣ በዛው ነገረኝ እሺ ብዬ መጀመሪያ ቢቢዮ ነበር ቀስ ያልኩኝ ነብዩ መሐመድ ከመጣ በኋላ ገብርኤል ከመጣ በኋላ አክሰፕት አረኩት ነብዩ መሐመድ እንደመጣ 3 ጊዜ መጀመሪያ በግንብ ውስጥ ነው የገባው ቤት ውስጥ ግንብ ነው ቤቴ እንደዚህ ግንብ ነው ቀጥ ብሎ በግንብ ውስጥ መጣ ተኝቻለሁ ፍራሽ ላይ ተንበርክኮ ምላሴን አውጥቶ ገረፈኝ ከገረፈኝ በኋላ 3 ቀን 20 ጊዜ ገረፈኝ 3 ቀን የሚሆን ምላሴ ደነዘዘ ጅላጅል ነው ጅላንፎ ነው ዲቪ ሲፈታ ምን ማለት ነው ዲስታንስ ቮይጅ ዲሞክራሲያዊ ይመስለኛል ነገር ግን ቪ ማለት በራሲ ምትወስነው ነገር እውነቴ ነው እወድሻለሁ አንቺ ስላለሽኝ አመሰግናለሁ ቆራጥ አንቀባረርክ መንገሬ ተሳካ ማናለ በምድር አንቺን የሚለካ የኔ ነሽ የግሌ የወጣሽ ከልብ ካካሌ ያንቺ ነኝ የልብሽ አልወጣም መቼም ከጉያሽ አሳይው ፍቅርሽ ስጪው ብር እንደዚህ እርስ በርስ እየተሻሻጣችሁ ትርፋማ ሁኑ ይሄ 200 ብር አወጣው የሷን 200 ብር በ300 ብር ገዛዋት እሷን 100 ብር አገኘች እኔም 100 ብር አገኘው የኔ 400 የሷ 300 ሆነላት ማለት ነው እንደዚህ ብር መገዛዛት ትችላላችሁ ኳስ ላይ እንዴት ኳስ ጫወት ነበር ድሮ ግራኝ ነኝ ኳስ ጫወት በደንብ እንጫወት ነበር ትምህርት ቤት በደንብ ጫወት ነበር እኔ ኳስ ላይ እንዴት ነው ያው ጥሩ ነኝ በፊት ጫወት ነበር ኳስ አንተ ተጫወት ነበር አዎ ቡና ተጫወት ድሮ ነው የምትሄጂው ወደ ቤት ነው ማየሳታ ኮርፈኝ ቶሎ ልሂድላት ሰው ለራት የሚቀጣጠረው ለምንድን ነው ራስ ለመብላት ነው ራስ ልጋብዝሽ አልከኝ አስፈቅጄ መጣው በላ ራስ ቀጠርኩሽ በላሽ ከዛ ወደ ቤት በቃ አዎ ያናደደ ጉዳይ ምን እንደሆነ አልገባኝም
ሰራተኛ እሱ ደግሞ ንጉስ ማለት ነው። እውነትሽን ነው ንጉስ ነው። መንግስት ሰራተኛ ስንት የሚከፈለው ይመስልሻል? በቁጥር እስቲ ንገሪኝ። 25 ምን 25 ብር የሚከፈለው ይመስልሻል?